እሺ እንዴት ናችሁ? ሰላም ነው አካ። ከዚህ የምትቀዱትን ውሃ ለምን ነው የምትጠቀሙት? ወላሂ ኦሪና ሲባ ብሻን አከነት ወያም ይጨተኒ እቲል ወያለ እቲም ይጫና ኦሪን እለ ብሻን አስማ ዱጋ ዋመራ አስማ ፈየዳ ከንመራ ፈየዳ ልብስም እዚህ ይታጠባል። ከብቶቻችንም እዚህ ነው የሚጠጡት። ለሁሉም ነገር ይሄንን ነው። ለምግብም ለመጠጥም ይሄንን ነው የሚጠቀሙት። ለልብስ ማጠብም ለእንስሳታችን ጋሺ እዚህ አካባቢ ላይ ምን ያህል አባወራና ለክ ምን ያህል ሰው አለ? አይቻለሁ ከነረቲ ነማ ኮማ ኩዳን ከንታውቱ ይራ ዮ አማ ገመና ቡኔ ገራና ዮ ቡኔ ወኒ ዋን ከነ ብቻ ረጠቀማሙ ነማ ኩማ ኩዳን ፈገና ሰኒቱ ከናፍ ኑላላቲ ኑፎየሳ ሲንጀቾ በርባርኔቲ በጋዱፍታኒ በጋኑ በዚህ ውሃ ላይ የሚጠቀም ማህበረሰብ ቢያንስ 10,000 ሰው ይሆናል። በዚህኛው ከወንዙ ማዶ በጣም ብዙ ህዝብ አለ፣ በዚህኛው በጣም ብዙ ህዝብ አለ። ሁሉም እዚህ ላይ መጥቶ ነው የሚሻማው። በጣም ብዙ ህዝብ ነው። በጣም ችግር ውስጥ ነው ያለነው። ዳግም እናመሰግናቸዋለን። ስለዚህ ጉድጓዱ ተቆፍሮ ሲጨርስ ምዕራብ አርሲ ላይ 10,000 ሰው ንጹህ ያገኛል ማለት ነው። እንወዳቸዋለን። አስቆፍረን ደግሞ በቅርቡ እንሰጣቸዋለን። እሺ ገለቶማ ገና